mucaan kee duuteerti naan jette. Mucaan koo du'uu maaliin na barsiifta jennaani rarraaftee fannoo irratti naa ergite. Akkamitti fannoo irratti naa ergite ani immoo amma garaan na boochise boo'ee maaliif saaxiniin naa dhufuu qaba? Yookiin duutee yoo jedhan saaxiniin naa dhufuu qaba. Jirti immoo jedhan jiraan ishii naa dhufuu qaba. Reenfi mucaa kootii biyyatti naa galuu qaba uu jedheen uummata Oromootti iyyadhe hani. Sagalee naa ta'a jedheen iyyadhe. Ammas reenfi mucaa kootii biyyatti naa galuu qaba. Saaxiniin biyyatti naa galuu qaba. Kana sagalee kana eenyumattuu naa dabarsaan siniin jedhan. ሀቢባ ባልኩ መጀመሪያ እንዴት ነው መሞቷን ማምነው ብዬ ደንግጬ የተሰቀለ ፎቶ ላኩልኝ አንስቶ አስቢ ለእናት የተሰቀለ ፎቶ አንስቶ መላክ እስኪ አስቢ የተሰቀለ ፎቶ ላኩልኝ እሺ እቺ እሷ ሆነች ሳጥኗን ላኩልኝ ሬሳዋን ማለት ነው ልቅበራት እሷ ካልሆነች ደግሞ ጤነኛዋን ራሱ አልፈልግም ስደትን ላኩልኝ ብዬ ተናገርኩ ብላለች። ከዛ በኋላ ወረቀት ጻፊና ላኪ ተባለች። ወረቀት አጽፋ ላከች። ወረቀት አጽፋ ያላከችው ልጄ መታ ከሞተች የሞተችበትን ምክንያት ተጠይቆልን ወደ ሀገር ገብታ ዘመዶቿ አገር ፊት ለፊት ትቀበር ነው ያልኩት። ግን እሷ ያደረገው ምንድን ነው? 20 ቀን ስላለፈ የሳዑዲ መንግስት ካልቀበራችሁ ብሎ ቀበርን። እኔ የእነሱን መልስ አልመለስም። እናትየው ልጇ ሬሳዋ እንድትላክላት እየተናገረችው ተቀብሮባታልና ከመቃብር ራሱ ወጣ ትምጣልኝ ነው። እኛም ደግሞ እንደዛ ባይነን ሲጀመር አይቀበርም። አንድ አስክሬን ቤት ውስጥ ከሞተ አሁን እሷ ቢሮ ውስጥ ሽንት ቤት ውስጥ በሻርፕ የማይታመን ነገር ቪዲዮን አይታችኋል። ተንበርክካ እዚህ ጋር አናቷ ላይ ባለ ሰሃን ውሃ ማሞቂያ ብረት ላይ በሻርፕ ታንቃ ሞተች ነው የሚሉት። እንግዲህ የማይመስል ነገር ቪዲዮም የቀረጹት እንደዛ ሆና እንዳገኟት ለማስመሰል ነው። ሶ በዛ ፍጥነት ፖሊስ መጥቶ አስክሬን ወስዶ አስክሬን ተመርምሮ ምናምን ካልሆነ በስተቀር እንደዚህ ሽፍንፍን ተደርጎ በአንዴ የሚቀበር ነገር አይ ራሳቸው አውርዶ ራሳቸው ነው አስተካክሎ የሚመቻቸውን ሐኪም ቤት የወሰዱት። እንደዚህ አይሆንም። እንደዛው እንዳለች ሳይነኩ ምን ሳይሉ ነው ፖሊስ መጥራት ያለባቸው። እጃቸው ላይ ፌስታል አድርገዋል። ቪዲዮ ላይ ካያቸው አሻራ ምናምን እንዳይወጣ እና ቆርጠው እነሱ ሻርፖን ነው ራሳቸው እንትን ያሉት። እንደዚህ ደግሞ አይሆንም። ስለዚህ ኤጀንሲው መጥቶ ምላሽ ሊሰጥ ይገባል። እኔ ለኤጀንሲው አስተርጓሚ መዲና ስሟ ውክልናው ላይ ላለው ቮይስ አድርጌላታለሁኝ። አሁን እሷን እንጠብቃለን እንድትመጣ ለን ማለት ነው። እዛ ሰላም ይቅርታ አድርጊልኝና ትላንትና ልጆች ያጎታ ልጅ ጓደኛ ነኝ ምናምን ብለሽኝ እሺ ብዬ ኤምባሲ እንድትሄጂ አደረግ። ኤምባሲ ከሄድሽ በኋላ ሰላም እየሰማሽ ነው አለ። ሰላም ይሰማል? ጥሩ እህታችን ነሽ። አንቺም ግን ጥርጣሬ ያለውን ቅድም ገስት ላይ ሰብስቤ ዘመዶችንም እህቶችንም ብዙ ነሰዎችን ሰብስቤ ጠይቅልን ያሉትን ነገር ነው ነገር ያነሱ። ሰላም እያመናት የወደድናት እህታችን ናት ብለን ሂዳ እንትን ከደረሰች በኋላ ኤምባሲ የልጅቷ አስክሬን እንዳይፈለግ ቤተሰቦቹ ናቸው ትቀበርልን ያሉት። ኤምባሲ መረጃ ሰጥቶኛል። ያልሺው ከየተምተሽ ነው ጥያቄ ጠይቅ ተብዬ ነው። ታርጌል ለፍተሻል? አዎ። ግን ያልተጻፈውን ኬን ነው የነበርሽው እንጂ ገብቶሻል? ሀቢባ ትክክል። ኦልሬዲ እሷ እንደዚህ ካለች የሆነ ባልሰማሁት ነገር መጀመሪያ ራሷ ልጠይቃት። ሰላም ጤና ይስጥልኝ። እናት ነኝ፣ የወሊሶ ልጅ ነኝ። ምክንያቱም የእሷ ቤተሰብ የአጎት የእሷ ዘመዷ የሚባል ሁሴን የሚባል ልጅ ነው። የአንድ ሰፈር ልጆች ነን ከሱ ጋር። ሰላም ይሄ ነገር ተፈጠረ ምናምን። ይሄ ነገር የተነገረኝ ሀቡ ልክ ልጅቷ እንደሞተች የዛሬ ወር ምናምን ነው። ገብቶሻል? ከዛ ሲነገረኝ ወሳብ ላይ እሺ እኔ መረጃ አምጡልኝ ከኢትዮጵያ ሙሉ መረጃ አምጥታችሁ ሰጥታችሁኝ እስከ ኤምባሲ ድረስ ይሄዳለሁ ያለውን ነገር አልኳቸው። እኔ እንደ ሀገር ልጅ ነው። ገብቶሻል? ከዛ በኋላ እሺ ብዬ እኔ ወደ አላኩልኝም። በቃ እኔም ደውዬም አልጠየኳቸውም፣ ታውኩት። በቃ እነሱም ያለ ነገር ምንም ተረሳስቷል ማለት ነገሩ። ከዛ ከ3 ቀን በፊት የልጅቷን ፎቶ ሙታለች ብሎ በየሚዲያ ሲያዞሩት እንዴ ደነገጥኩኝ። ታውቂያለሽ? ከእንቅልፌ ተነስቼ ምንድን ነው የተፈጠረው ስላቸው ምንም የሰፈር ልጆች ደውዬ ስጠይቃቸው ሰላም ሙታለች እኮ ተብሏል ምናምን ነገር ሲሉኝ ቀጥታ እኔ ሄድኩኝ ወደ ኤምባሲ ነው ሀቡዬ ገባሽ? ወደ ኤምባሲ ሄጄ አረጋገጥኩኝ። ሳረጋገጥ አሁን እንደሞተች
ከኢትዮጵያም ደግሞ ይኸውልሽ አንድ አሁን እነሱ ነጥብ የያዙብኝ ነገር እነሱ በሌላ ቦታ ነው የሄዱት። ይሄ በዘረኝነት ምናምን ነገር እኔ የለሁበትም። ሀቡ ገብቶሻል። እኔ አንድ ነገር ልንገርሽ፣ እኔ ልጅቷ የሀገሬ ልጅ ናት፣ ግዴታዬ ነው። ይሄ የሀገሬ ልጅ ባትሆን እህቴ ናት፣ ግዴታዬ ነው። ገብቶሻል። ኤምባሲ ውስጥ ገባው። ኤምባሲ ውስጥ ይቅርታ ሰላም ስንናገር ማለት ነው ስንናገር እውነተኛውን መንገድ እንጂ ወደ ዘር ወደ ሃይማኖት እንድኬድ አልፈልግም ማለት ነው። አንቺ እኮ ለእኔ ነው ሙባረክ በውስጥ መጥተሽ ትናንትና እነሱ ነው እያሉ ሴሊ ስለሆንሽ አምኜሽ ሂጂ አልኩሽ እኔ ማለት ነው። ሰላም ወሊሶ አይደለም የሚለው የወሊሶ ልጅ እኮ ናት። ለምንድን ነው ማነሽ ብላችሁ ለምን ጠየቃችሁኝ? ዘመን ልኮኛል በሽ እኔን ነው እኮ በውስጥ በኩል ሙባረክ ልጅቷ እንድትቀበር ባሏ ውክልና ሙሉ በሙሉ ሰጥቷል ስትይ ተስፋ ቆረጥኩ። ይህንን ልጠይቃታ ሙባረክ፣ ይህን ልጠይቃታ። ቆይ ይሄንን ቃል አሁን ሙባረክ ያለውን ብለሻል አላልሽም? እናቴ ሀቡዬ ብያለሁ። ቆይ ልንገርሽ ሀቡ፣ እዛ ጋር ያልኩበት ብያለው ካልሽ ማሬ ብያለው ካልሽ አይደለም ሀቡ ላስረዳሽ። ቆይ ላስረዳሽ ሀቡዬ፣ ኤምባሲ ውስጥ ስትገቢ ኤምባሲ ውስጥ ከሄድሽ ብዙ ሰው ሌላ መረጃ ነው የሚሰጥሽ። ገብቶሻል። ይሄም እኔ ያውቀዋለሁ ይሄም አውቀዋለሁ ይልሻል። በነገራችን ላይ ማለት ውስጥ ገብቼ ጠየቅኩት። ስጠይቀው ይሄ ምንድን ነው የተባለው ስለው ባሏ ውክልና ወስዷል ውጪ ብሎ እንደ ውሻ አባረረኝ። ገብቶሻል። እዛ ውስጥ 12 ቁጥር ያለው እንደው ስሙ መጥራት ባይጠበቅብኝ በቃ ቁጥሩ ግዴታ ነው አለብሽ። እንደ ውሻ አባረረኝ ውጪ ብሎኝ ማለት ነው። ማነው? እኔ ሳውዲ ኤምባሲ ውስጥ የሚሰሩትን ጠቅላላ አውቃቸዋለሁ። እነሱም ይነግሩሻል ሀቡ ወይ እንትን ይላል። ገባሽ? ንገሪኝ ግለሰቡን 12 ቁጥር ላይ ዴስክ ላይ ተቀምጦ የሚሰራውን ግለሰብ ስም ንገሪኝ። ሁሴን ነው ማነው ስሙ የሚባለው? 12 ቁጥር ስሙ ብዙ ምንትን አልለውም ግን ያውቃል። 12 ቁጥር ያለው ይታወቃል። ስለዚህ ሁሴን እንደዛ አለሽ ምን አለሽ? ቆይ ውጪ ብሎ ይሄ መረጃው ላኩለት በዋትሳፕ ማለት ነው። ስልክለት እንደ ውሻ አድርጎ ውጪ ብሎ አባረረኝ። ታውቂያለሽ? ሲያባረረኝ ውጭ ላይ ወጥቼ አረጋገጥኩ። ገና ገባሁ በእንደገና ላይቭ ሙባሪክ ላይቭ ላይ ነበረ። ሙባሪክ እኔ ባሏ እንደዚህ ተብሏል ውክልናው ምንድን ነው ሲለኝ ተመልሰሽ ግቢ ውስጥ ገብተሽ ጠይቂ አረጋግጪ አለኝ እራሱ ማለት ነው። እሺ ብዬ ገብቼ ሳረጋግጥ ሀቡ እንደዚህ አሉኝ። እኛ ልጅቷ ተቀብራለች፣ ልጅቷ ቤተሰብ ላኩልን ብለው ነበረ ደብዳቤ ከኢትዮጵያ ያስላኩት። ለ21 ቀን የሳኡዲ መንግስት አስቀምጧት ቀብሯታል። ስለዚህ እሺ መላክ አይቻልም ወይ ከቀብር እንኳን ወጥታ መላክ አይቻልም ወይ ስላቸው መላክ አይቻልም አሉኝ። ገባሽ? ወደዛ መላክ አይቻልም። የቀበራት የሳኡዲ መንግስት ነው። በአፍ ነው ያሉሽ። ይኸውልሽ አንድ ነገር ማስረጃ ተብሎ ሚዲያ ላይ የሚመጣው አንደኛ ሌተሩን ሲያሳይሽ እና ፎቶ ማስረጃ ለኛ ስታመጭልን ነው። እሷ ናት፣ ሌላ ሰው አይደለም። ሙባሪክ እንዴት ነህ? ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። ኤምባሲ ነበርኩኝ። የልጅቷ መረጃ ሁሉም በኮምፒውተር ወጥቶ ነበረ። ባለቤቷ ሙሉ ውክልና ሰጥቶ እንደተቀበረች ነው መረጃው የወጣው ማለት ነው። ሸምሱ የሚባለው ለዋናው ኮሚቴው ጠየቅኩት። እንዴት አንተ ሚዲያ ላይ ሙባረክ ጋር ገብተህ መረጃ ልትሰጥ ትችላለህ ወይ ስለው እኔ መንግስት አካል ነኝ መስጠት አልችልም፣ ግን ይሄ መረጃ ይዤው ነበረ እኛንን የጻፍንላት ከዚህ እና ተቀብራለች፣ ባለቤቷ ነው ሙሉ ውክልና የሰጠው ብለውኛል። እሺ በአይንሽ አላየሽም? በአፍ ነው የነገሩሽ? ሰላም በአፍ ነው። ሀቡዬ ልጨርስልሽ። ከዛ አጭር መልስ ኔማር አንድ መልስ በአፍ ነው ወይስ በአይንሽ ደብዳቤውን አስነብበውሽ? በአፍ ነው ያለኝ እሱ ራሱ ማለት ነው። ከዛ እሺ ብዬ ገና ተመልሼ ገባ ሙባሪክ ግቢ ሲለኝ ማለት ነው። ገብቼ ሳረጋግጥ ቤተሰብ አስክሬን እንደሚላክላቸው ነበረ እንትን ያሉት ማለት ነው። የሳኡዲ መንግስት እንትን ደግሞ ለ21 ቀን አቆይቶ ከዛ ቀብሯል። አሁን ለ15 ቀን ብቻ ነው ማቆየት የሚችለው። እሺ ቤተሰብ አስክሬን ወጥቶ ወዳለውም የሳኡዲ መንግስት ይኸውልሽ አንድን አስክሬን ቤተሰብ ሳይፈቅድ የመቅበር መብት የለውም። ትኩስ ሬሳ ገና ከሞተች 20 ቀን 6 ወር በረዶ ቤት እኮ ይቀመጣል እኮ ሬሳ ሳኡዲ ላይ 6 ወር ሲሞላ እኮ ነው በለድያ የሚቀብረው። ይቺ ልጅ ገና ትኩስ ሬሳ ሞቶ አስክሬን ሳይመረመር ቤት ውስጥ የሞተ አስክሬን በምን ትገደል በመርዝ ትገደል በምን ሳይረጋገጥ ዝም ብሎ ወስዶ ሊቀብር አይችልም። አንደኛ። ሁለተኛ ከቤተሰብ ውክልና ቅበሩ የሚባል ተልኳል ሲባል በአፍ ተመጥቶ ሚዲያ ላይ አይወራም። በአፍ አሳዩኝ ይባላል። ወረቀቱን አሳዩኝ ከዛ ፎቶ ላንሳው
አንደኛው ወረቀት እነሱ አስክሬን ይላክልን የሚል ነው የላኩት። እኔ እጄ ላይ ያለ አንብቤዋለሁ እንጂ እመኝኝ እንግዲህ ወለ ኤምባሲ ወለ ጅኒ ለምን ዱባይ ኤምባሲ አይሆንም? እውነት ተናግረን ቀልጠን እንደጨው መሞት ዝግጁ ነኝ እኔ ለማለት ነው። ወላሂ ዱባይ ቢሆን ራሱ ይሄን ነገር እናገራለሁ። ሰውዲን ደግሞ ለዚህ ጉዳይ ሄዳለሁ። እውነቴን ነው የምልሽ። ኤምባሲ እውነትም እቺ ልጅ እንደዚህ ካሉ ኤምባሲ የሚጀለው ማለት ነው። እኔ ለግሽም እሷን እንደዚህ ካሏት መረጃ ካመጣች ኤምባሲውም ራሱ በቃ እዛ የገባ ወረቀት ሌላ ነው ተስማምቶ ቁጥሩ ልስጥሽ። አንቺ ደውለሽ ለሰላም ለምን እንደዚህ አላችሁ ብለሽ ጠይቂያቸው እኮ ጠይቃለሁ። እኔ አላልንም ካሉ ግን አንቺ ኃላፊነቱን ትወስጃለሽ። የውልሽ ሀቡ ራሳቸው ማለት ውጪ ብለው መጨረሻ ምን እንዳደረጉኝ ማለት ነው። እኔ እሺ ለቤተሰብ እንደሞተች እንኳን ይሄ ነው የሞተችን ነገር የሚባል መረጃ ስጡኝ ስላቸው ማለት ነው ምን አሉ፣ እኛ ከኢትዮጵያ እነሱ ውክልና ሲሰጡሽ ካልሆነ በስተቀር መግባት ማችም እዚህ ግቢ ውስጥ ብለው አባረው ነው ያወጡ። ገባሽ? ለሰላም ለምን እንዲህ ያደረጋችሁ ብለሽ ጠይቂያቸው። ሰላም እኔ ጠይቃለሁ። ኤምባሲ ደውዬ አላልናትም ካሉ አንቺ ምን ማስረጃ አለሽ? እነሱ ያንን ለማለታቸው ቮይስ ሪከርድ አድርገሻቸዋልን? ስልክ ይዞ መግባት አይቻልም። ስልክ ይዞ መግባት አይቻልም። የሰው እኮ ያለ ማስረጃ አንድን ነገር ሚዲያ ላይ መረጃ ብሎ አይሰጥም። አሁን አይሽ ያንቺን ንግግር አምኖ ሙባረክ በቃ ብሎ ለእነዚህ ሰዎች ነው። ሰላም ቅድም አንቺ ተሳስታ ቆረጭኝ ላይፍ ስገባ ላይቭ ላይ መተሽ ይኸው ኤምባሲ ውስጥ ነኝ እያልሽ ውጭ ነኝ እኮ ነኝ። ይኸውልህ እዚህ ጋር ሙባሪክ ከውጭ ካልሆነ በስተቀር ስልክ ይዘህ መግባት አችልም። ውስጥ ስልክ ይዘህ መግባት አችልም። ሙባሪክ ከግቢ ውጭ ነው መሆን የምትችለው። ገባ? አሁንም የማይሆን ነገር እኔ በቃል ስህተት በጽሁፉ ስህተት ለሆነው በጣም ይቅርታ ጠይቃለሁ። ይኸው ያለውን እናትዮ ቹት ውክልና ሚዲያ ላይ ሰጥታኛል ለኔ። እኔ ደግሞ ሚዲያ ላይ ብቻ ሳይሆን ጊዜ የተሳሳተ ለዚህ ነው እኔ ሰው መላክ ጉዳዩን የማይመለከተው አካል ማስገባት ማልወደው እንዲህ ጭምልቅልቅ ስለሚል ነው። ምን እንደሆነ ታውቃላችሁ? ሰላም ኤምባሲ ሄድሽ አይደለ? እንደዛ ሲሉሽ እሺ እኔ ለህዝቡ ምላሽ ከማስረጃ ጋር እንዳቀርብ ወረቀቱን አሳዩኝ ትቀበር ብሎ ቤተሰብ ትቀበር አላልንም። አስክሬን ላኩልን ነው ይኸው ደብዳቤ የቤተሰብ ደብዳቤ ላኩልን ነው አስክሬን። ኤምባሲው ደግሞ ትቀበር ስላሉ ተቀብሯል። ገና በ20 ቀን ትኩስ ሬሳ ሳይመረመር ተቀብሯል ሲሉሽ እሺ ደብዳቤውን አንዴ ፎቶ ላንሳው አሳዩኝ እና አልኳቸው። ጠየኳቸው። ስጠይቃቸው ቤተሰብ ለአንቺ ውክልና ሰጥተናል ብለው በኢትዮጵያ ምንድን ነው ያሉኝ? መስጠት አለባቸው እንጂ ምንም አይነት ነገር መጠየቃቸው ማለት ነው። እሺ ሰላምዬ፣ እንደዛ ከሆነ ለምንድን ነው ለሙባረክ በኮንፊደንስ ቤተሰብ እንትን ኤምባሲ እንደዚህ ብሏል ስትዩ ይሄንን ነገር ሰምቶ እኮ ጉዳዩን ይተዋል። አሁን እሱ ሙባረክ እኮ አቡዬ ሁለተኛ ከሆነ ገና ገብተሽ አረጋግጪ ሲለኝ ገባው። ሙቤ እንደዚህ እኮ ብለዋል፣ በቃ የቅድሙ በስህተት ነው ማለት ነው አልኩት እንጂ እኮ እኔ ቀጥታ አልነገርኩ። ሁለተኛ እኮ ነው ላይቭ ላይ እሱ ጋር የገባሁኝ። ታውቂያለሽ ሀቢባን አላደርቃትም። ያም ሆነ ይህ ሰላምዬ ተሳስተሻል። አልፈነዋል፣ ይሄን ነገር አልፈነዋል። ለምን ፈጣሪ አግዞን ማለት ነው። ይሄን የአንቺን ጉዳይ አልፈነው የት ደርሰናል? ኤጀንሲዎችና ተወካዩ የድሬዋ የምትለውን ያላትን ቁጥር ተቀበያትና ሀቢባዬ ይቅርታ ጥሪልንና ወደ ገደሉ ነበር። እሺ ቆይ መዲና የጻፈችልኝን እያነበብኩ ነው። ሰላም አቡ ስላገኘሁሽ ደስ ብሎኛል እና አሁን ኦንላይን መግባት አልችልም። ጃንቱ አውሪያት። እሺ ኢንተርኔት ምን ይባላል? እሺ ውድ ያለች ጃንቱ የምትባል ልጅ ስልክ ልካልኛል። ጃንቱ ማናት? ሌላ ቢሮ መዲና አስተርጓሚዋ የሌላ ሰው ስልክን የላከችልኝ ቢሮ ውስጥ ያለ ሌላ ሰው ጃንቱ የምትባል ልጅን አውሪያት ብላ ኤጀንቱ ማለት ፈልጋ እንዳይሆን አቡ እኔ እንጃ። ጃንቱ አውሪያት። ኤጀንቷን ልትፈልጋ ይሆናል። ለምን በአማርኛ አይደለም የጻፈችው፣ እንግሊዝኛ በአማርኛ ፊደል ስለሆነ ነው የተቸገረ። እሺ ቁጥር ልኬልሻለሁ መጨረሻ 2954 እሷ የላከችልኝ ሌላ ነው። እሷ የላከችልኝ የኢትዮጵያ ሕዝብ ማለት ነው ብዙ ጥያቄ ከነሱ አላቸው። አንደኛው እኔ ጓደኛዬ በቀደም ዱባይ ሞቶ ወረቀት በእኔ ስም ሳላቅ አጽፎ ክስ አለብኝ እኔ አልቀርብም ብዬ እምቢ ብያለሁ። ጓደኛዬም ማለት ነው ለሞቶ መሞት ስለሌለብኝ ማለት ነው እዚህ ሀገር ህጉን ስለማላቅ። እንዴት ነው ቢሮዎቹ ግን ተሽቀዳድሞ እቺ ምስኪን እናት ወረቀት ላኪልን በእኛ ውክልና እልክልሻለን ብሎ አታለው ተቀብሎ ተነስቶ እቺን እናት ዛሬ ሚዲያ ለሚዲያ የሚያስለቅሷት ማለት ነው።
ወረቀቱ የሚለው ምንድን ነው? ልጄን ወደ ሀገር እንዲልኩልን ዘመድ አዝማድ እንዲቀብር የሚለው ወረቀት አቢባ ህጋዊ ወረቀት ልኬልሻለሁ። ያው አለኝ እጄ ላይ። ምን ማለት ነው? በግድ ነው እንጂ ሰው ልጅ የሚቀበረው። በተለይ ሳውዲ ላይ ሬሳ ለማውጣት ራሱ ብዙ ትግል ነው። ብዙ ትግል ከበረዶ ውስጥ ለማውጣት ከተላጃ የሚባለው ነገር ፍሪጅ ለማውጣት ማለት ነው። ታግሎ ነው ያወጡት። ገለዋታል። በቃ እሺ አሁን ሳውዲ ኤጀንሲው መዲና ሬሳውን እንድትወስድ ያ ሁሉ ዶክመንት እያን ምልክት በአማርኛ ጽፌልሻለሁ የምን እንደሆነ ማን ነው ተቀበረች የተቀበረችበት ኤቪደንስ ደግሞ ይምጣ። ኤጀንሲውም ኤምባሲውም ይጠየቁ። መዲና የሬሳ ሳጥን ብር አምጡ ያለችው ኻሊድ ማለት መዲና ነች። የሬሳ ሳጥን 6000 ሪያል ካልከፈላችሁ እናት እኮ አልተነገራትም ነበር። ሀቡ ልጅቷ እስከምትቀበር ቤተሰብ ሸፍነው እናት እንዳሰማ ተብሎ ነበር አይደለም ማዘር። ያ ወንድሞቿ አይናገሩ ሬሳ ይመጣል ብሎ እየጠበቁ በ24 ሰዓት ውስጥ ነው ካልመጣ ሬሳው ተብሎ ነው እነዚህ ሰዎች። ቮይሱ ላይ ትሰሚዋለሽ፣ የተቀዳው ቮይስ ላይ ወንድሞቿ ይፍቱ። ሀቢባ መዲና መታና ልጅቷ ቤተሰብ ጋር ያላትን ግንኙነት ወንድሞቿ ይፍቱ። ሚዲያም ይፈታላቸው፣ ሙሰውም ይፈታላቸው። መጀመሪያ ራሳቸው ጋር ይፍቱ። ከሞት የምትተርፍ ነፍስ የለችም። ሚዲያ ጋር እኮ አልሄድም። ሚዲያ ጋር እኮ ማንም አልሄደም እኮ። አሁን እኮ ነው ልጅቷን ፎቷም እየተፖሰተ ያለው። መች ሚዲያ ጋር ተሄደ? ሬሳ ዛሬ ይገባል ነገ ይገባል እያላችሁ ይኸው 1 ወር ምናምን አቆያችሁ። ያላችሁ አይደለማ እያላችሁ እንዳትወርቅ እንዳሰበስብኝ። ለምን እንዴ? የቢሮ ሰራተኛ አይደለሽም እንዴ ውዴ? አንቺ እኔ አይደለሁም ማሪ። እኔ አሁን ራሴን ላውጣ ማሪ እኮ ራሳቸው እዛ እየሄድሽ ስታስጨርሽ የነበረው እኮ አንቺ ነሽ እኮ የሞተችው። አይንሽ ፊት ለፊት ነው። ቢሮ ውስጥ ደግሞ አይንሽ ፊት ለፊት ነው የሞተችው አይደል? እኔ ምን ላስጨርስ ግን ንገረኝ። እኔ ምን ላድርግ? ቆይ ልጅቷ አሟሟቷን ከመጀመሪያ እስከ መጨረሻ የተሻታል። ያው ቢሮ ውስጥ ነው የሞተችው ብለሽኛል አይደል? አዎ ለዚህ ቢሮ ውስጥ ሞተች እስካልሽኝ ድረስ ካየሻት ድረስ በቃ አሟሟቷንም እስካየሽ ድረስ ከዛ ወዲያውኑ እንዴት እንደሆነች ወዴት ነው ሄደችው? እሺ የዛኔ ምርመራ ኔትወርክሽ ነው መሰለኝ። ምርመራ እኛ እኔና አንቺ ከንበለ ሲስተር ነን። በልጅቷ ሞት ጉዳይ ላይ እጅሽን አውጪ፣ እኔም እጄን አውጣለሁ። ኖር ማለት ጓደኛ ላስረዳሽ። በልጅቷ ጉዳይ ልትከራከሪ፣ በልጅቷ ጉዳይ ላይ አውራ ከሆነ ሂዱ ኤምባሲ ያናግሩት። ኤምባሲ ይህን ሰውዬ ያናግረዋል። እኔ በከፊሌ ስር የምተዳደር ሰራተኛ ነኝ። እኔ አይደለሁም ባለ ድርጅት፣ እኔ አይደለሁም ደላላ። እዚህ ጋ ሰውዬው ከፖሊስ ጋር ተነጋግሮ 14 ቀን አልፎ ሲሉ ወይ ቤተሰብ ጋር የሰሙት ቅርብ ጊዜ ነው ይልካሉ። ምን ውክልና ልምኮ እየተጠበቀ የነበረው ብር ነው። ውክልና ወረቀቱ ከመሰራቱ ሂደት በፊት ከ6 እስከ 7,000 ብር የታቡክ ብር፣ ታቡክ ነው የሚሉት በዚህ ሀገር ቋንቋ በአረበኛ፣ ለሰንድቁ ብር ያስፈልጋል። አርጎ ይሁን ወይም አየር አውሮፕላን ጣቢያ መተሳፈርም ከሆነ የትኬት ያለውን ዋጋ ይኸውት እናንተ ጋር ጋይ 6,000 ሪያል ለሬሳ ሳጥን ያስፈልጋል። ሬሳውን እንዴት ነው 6,000 ሪያል የሚሆነው? የሬሳ ሳጥን ምን ጉድ ናት? አሁን ከሪያድ ወደ አዲስ አበባ ለመግባት ኦቨር ነው። ያን ሂሳብ አድርጉና ተዘጋጁ፣ አስገቡ። ድርጅት ልክ አካውንት አስገቡ በሚባል ሰዓት ላይ ሲስተም እኮ ነው ኦንላይን እኮ ማስገባት። ለአንድ ሳምንት ጊዜ 1 ሳምንትም እኮ የሆነ ብር አስገቡ ከተባሉ እኮ በዚህ በ24 ሰዓት ውስጥ ነው ብር አስገቡ የተባሉት እኮ አይደል? ችግሽን አትክተሽ በአላህ ብዬ ላስቆመሽ። ስለ እውነት እኔና አንቺ የለሽበትም አትሰማሽም። ስለ እውነት እናውራ፣ ስለ እውነት እናውራ። እኔና አንቺ ሰው ነገርሽ እኮ የዚች ልጅ ጉዳይ በቀን 20 ሙስተሽፋ ሽሜሲ ደረሰ። ሙስተሽፋ ሽሜሲ ከደረሰ በኋላ ስንት ቀን ነው ሲባል ማርች 16 የሞተች እስካሁን አሉ ወር ከ4 ቀኗ ነው የዛለት። ሌላ 3 ቀን ነው ጨማሪ ሰጡ፣ ቀበሩ። አለኬፋቸው ይቀብራል። አይ እንዴት ይቀበራል? ከዚህ ፊት እኔ ማውቀው እንደውም ጭራሽ እንዴት ይቀበራል ብቻ ሳይሆን ክርስቲያን አይቀበርም በሚባል ነው ማውቀው እኔ እዚህ ሀገር። አሁን
አሁን ወኪል ቤተሰቦቿ ወኪልም አልሰጡም። ቤተሰቦቿ ይቀበርልኝም አላሉም አይደል? አላሉም እኮ ቤተሰቦቿ አይደል? ለዚህ በራሱ ነው ፖሊስ በራሱ ነው የቀበረው ማለት ነው። በቃ ልክ እንደ ውሻ ያው ውሻ ሲሞት እንደሚቀበረው እንደሚጣለው እንደዛ ማለት ነው አይደል? በጣም ያሳዝናል። ምን እንዳለን ያው ከማዘን ውጭ ምን እናደርጋለን? ላኢላሀ ኢለላህ ዱዓ ማድረግ ለእሷ መግፊራ አላህ ያደርግላት። ግን ያው አሁን አንቺ የቢሮ ሰራተኛ ነሽ። ያው እሱ እንግዲህ ያው ባለቤቱ ሀረብ ነው ብለሽኛል። ያው አበሻ አይደለም። አንቺ ደግሞ በሱ ስር ምሰሪ ነሽ ማለትም ውክልናው ላይ እኮ አለ ወረቀት፣ የሰውየው ስልክ ቁጥር። የማን የሰዎቹ የቢሮ ስልክ ቁጥር ተጽፏል እኮ። የየትኛው? የኢትዮጵያ ቢሮ ነው ወይስ የዚህ የእናንተው? አይደለም፣ የኢትዮጵያ ቢሮ የመጣችበት ወኪል አድራሻው አለ። እሱ ጋር ራሱ ሙሉ ኢንፎርሜሽን ማግኘት ትችላላችሁ። ሳይወድ በግዱ ይመልሳል። በአካል መገኘት ካልፈለገ በኦንላይን ይመልሳል። ምን ቢሮ ነው አልሽ? እስቲ ምናልባት እነሱ በቃ ዞሮባቸዋል። አሁን ታውቂያለሽ፣ ራሳቸውንም እንደምሰማው ከሆነ በጣም ትልቅ ስሜት ውስጥ ነው ያሉት። በቃ ይህን የሚያስተናግዱበት አቅም የላቸውም። እስኪ ለእኔ ንገሪኝ፣ እኔ መርዳት ከቻልኩኝ። ልጆቹ በአካል ድረስ ያሉታል። በአካል ድረስ ውክልና ወላሂ ታያቸው በራሳቸው ሰዓት ይድረሱበት። ነግሬሻለሁ። ቅድም እያወራሁሽ በማሊ ያስቆመን ስልክ አለ አልተደውሎብሽ ግንን ታሳየዋለች። ለሰው ልጅ ለልጅሽ ቀለምና ደብተር ተሰጪዋለሽ አይደል? ልጆች አሉሽ አንቺ። እነዚህ እንኳን ወንድሞቿ የሚባሉት እኮ ከእሷ በምንም የሆነ 20 ቤት ገና ጩጮች እኮ ናቸው። እነሱ ራሳቸው ምንም የሚያውቁት ነገር የለም። ውክልናም አልሰጡም። ሬሳ ይቀበርልኝም አላሉም። እናት አልሰማችም የዚች ልጅ ሞት። በቃ እች ልጅ ሞተች በራሱ በቃ ቢሮ በራሱ ቀበረ ማለት እኮ ነው። በራሱ ቀበረ። እንደደበቋት ማየክያ አንድ ጊዜ እንደዚሁ እንደደበቋት እናትየው ሳሰማ እንደዚሁ እንደታፈኑ ይቀመጡ ነበረ። ሬሳ ይገባለሁ። ሁለት ሞት እኮ ነው። አይቶ መቅበር እኮ አንድ ነገር ነው። በቃ ሞት እኮ ለሁላችንም አለ፣ አይቀርም። ግን አይቶ መቅበር ልጅን አይቶ መቅበር መታደል ነው። አዎ፣ ግን እንዴት ሊቀበር ቻለ? ያለ ውክልና ሳይሰጥ ቅበሩ ሳይባል እንዴት ሊቀበር ቻለ? ማህበራዊ ጉዳይ ሄዶ በቃ እኛ የእህታችንን ደም የገባበትን ማወቅ እንፈልጋለን፣ እህታችን አጥንቷንም ቢሆን አምጡልን ብሎ ንቅል አድርገው የያዙት። መንግስት የፈቀደለት ህግ መንግስት ያስቀመጠው ንግድ ፍቃድ ያለው አድራሻ አሁን እኮ የአንቺው ቢሮ ራሱ ውዴ፣ አንቺ የምትሰሪበት ቢሮ ማለት ነው። ባለቤቱ እንግዲህ እኔ ተቀጣሪ ነኝ አልሽ። እሱ ራሱ እኮ መቅበር እኮ የለበትም። እንዴት ነው የሚቀብረው? ማን ፈቅዶለት ነው የሚቀብረው? ማን ውክልና ሰጥቶት ነው የሚቀብረው? እሱ እንዴት? እሱንም እኮ ያስጠይቀዋል አይደል? እሱ መች ከበረ? ለእሱም ልሞግጥልሽ አይደለም። እሱንም ቢሆን በጠጋ ቅዳሩን ይይዛለን። አይመለከተኝም። በሱ ጉዳይ ልሞግጥለትም። ራሴ እኔ ለህይወቴ እንኳን ከሱ ጋር የመቆየት ዋስትናዬን ከኮንትራት ያለፈ እንዳላምንበት ተሰመነኝ። የመባሩ የመወሰኑ ጉዳይ ላይ ሲስማማ የታለ ብር ሰዎች ምን አሉሽ ሲል ጊዜ አልመለሱልኝ። ደውላለሁ ቀጥታ ይደውላል። የሞ ይደወላል። ታሪክ አይከፍቱ ስልክ አልመለሰም አሉ። ውሳኔ የሰጠው ማጽደቂያ ፖሊስ ይቀበር ያለው ፖሊስ መብት የለውማ። ዝም ብሎ ያለ ቤተሰብ ፍቃድ። ሬሳው የት ነበር? ከዛ በፊት ያው የት ነበረ? በሪያድ ነው። ልጅቷ ድማም ናት አይደል? እጄ ላይ ሌላ ስራ ስልክ አለ። ኦቨር ስልክ ልብኝ ወላሂ መልስ ልስጣቸው። ሻይ ሰዓት ጠብቄ ነው የገባሁት። እሺ ችግር የለውም የኔ ውድ። ግን ልጅቷ የተጫወትነውን እሱ ነው እያሸንን እንደዚህ ዝም ብለን እያጨመቅን ዝም ብለን ብንቀመጥ ያው ነው። ሙሉ ኢንፎርሜሽን በቀደም ሰጥቼሻለሁኝ። ምን ይደረግ አይደለም የኔ ውድ ልሽ ያው በጣም ያሳዝናል እኮ ነገሩ። ለዘመዶቿ ሰምተዋል። መዳም ቤት ሆነ ስትሰቃይ እንደነበረ ቪዲዮ አልሰማም። እነሱ ሰምተዋል። እሪ አላሉ። ወላሂ ደማም ነች እንዴ ልጅቷ? ደማም ነበረች ውዴ? ደማም ነበረች። ሬሳው ሴት ነበረ? በፍሪጅ ውስጥ የት ነበረ? ደማም ነው ወይስ ሪያድ ነው? ሪያድ ነበር። እንግዲህ ያው ምን ይደረግ፣ አላህ ያመጣውን መቀበል ነው። ምን እናደርጋለን? እሺ በቃ ስራ ስሪ፣ ችግር የለውም። እሺ
የሰማሁትን ሳውዲ አረቢያ ላይ ከሙስሊም ውጭ ይፈቅዳሉ እንዴ? ይቅርታ ግን ከአሁን በፊት የሰማውን ነገር እኔ አብዬ ይፈቀዳል። መዲናና መካ በስተቀር ይቀበራል ክርስቲያኑ። እርግጠኛ ናችሁ ይህን ነገር? እርግጠኛ ነው። መዲናና መካ በስተቀር ግን የትም መቼም ቢሆን መቼ የትም ቢሆን የት አንድ ሰው እኔ የማውቀው አረብ ሀገር ላይ ሲሞት ስለሌላ ሀገር አላውቅም፣ ቤተሰብ ቅበሩልኝ ብሎ ውክልና ካልሰጠ በስተቀር ያለ ቤተሰብ ፍቃድ አይቀበርም። እኔ እስከማውቀው አብዬ ማስረጃ ላይ እንዳለ የሚለው እኮ ሰው ወደ ሀገር ይግባ እኮ ነው የሚለው። እዚህ ጋር አሁን ነገር ቤተሰብ የልጃችንን አስክሬን ላኩልን እያለ እምቢ ብሎ በገዛ ፍቃድ መቅበር ምን ይባላል? አይቻልም። ለዛ እኮ ነው መዲና ተጠየቅ ቀበሩ ያለ መዲና በህግ እንዲ መዲና አንድ አስተርጓሚ ናት። ከሱ አልፎ ኤጀንሲው መጠየቅ አለበት እኮ። እሷም ታቅርባ ሬሳ ሳጥሎን ብር ይላኩ ብላ ያለችው የነገረች የቤተሰብ እኮ እሷ ነች። አስተርጓሚዎቹ ሳይቻል መልዕክት ተቀርባ አሁን ይኸውልሽ አሁን ኦንላይን መምጣት አልችልም እና ኤጀንቷን አናግሪ ብላ የኤጀንቷን ስልክ ልካልኛለች። ኤጀንቷን ቮይስ አድርጌላታለሁ። እንጠብቅ ኤጀንቷን። አብዬ የብዙ እህቶቻችን ጉዳይ እሺ ጅራሽ እሺ ኑ ጅራድ ልበቆ ዱአንሺ አከነቀቀቡ አዳራ ሰገሌና ጎዳ አንትሽ ሳጥንሽ አከነቀቀቡል መቁ ወይኔ አባይ አባይ ወይ አባይ አዩቶም ቦይና ሰበራይ ሰብር አርጎ አይዟችሁ አይዟችሁ። ግን ውክልና እናንተ አስክሬኑን ላኩልን የሚል ውክልና ልካችሁ እነሱ ግን እኮ አለ ማስረጃም አለ እኮ ወረቀቱም እኮ ለእናንተ መላክ እንችላለን። ተልኮልኛል። ለሙባረክ ልካችሁለት ልኮልኛል እኮ ባለቤቷ ጋር ነን እኮ አብረን ይህንን ሁሉን የጨረስነው እኮ አብረን ነን። እኔ የእሷ ወንድም ነኝ እኮ። ታዲያ እያሉ ያሉት እኮ አሁን እኔ ግራ የገባኝ ነገር አሁን ኤጀንሲውን እየጠየቅን ነው። በተሰጠኝ በኤጀንሲው 4ቱም ቁጥሮች ዋትሳፕ ላይ ቮይስ አድርግ ያለሁኝ ምላሻቸውን እየጠበኩ ነው። መዲና 4 ኤጀንቶች ቁጥር ሰጥታኛለች። እሷን ሳወራት አሁን ኦንላይን ላይ መግባት አልችልም ብላ 4ቱን ላከችልኝ። ወይ ቀጥታ መደወል ይኖርብን ይሆን? ቀጥታ እንደውል። በጣም ሰው ደውዬ ደውልኝም ይጠሩልን። አልፋሪድ ነው ኤጀንሲው ስም። ኢንተርሊንክ አይደል? የውጭ ነው። አልፋሪድ ነው። ቆይው እዚህ ጋር አደርገዋለሁ። የኤጀንሲው ስም አልፋሪድ ነው። ሳውዲ ያለው ነው። ኢትዮጵያ ያለው ይለያል። ኢትዮጵያ ያለው ምንድን ነው ስሙ? ኢትዮጵያ ኢንተርሊንክ ነው። እሺ የኢትዮጵያውንም ስም ላኩልኝ። ልክ እንደዚህ የሳውዲውን እንደዚህ ሙባረክ እንደላከልኝ የኢትዮጵያውንም ላኩልኝ። እንደዚህ ምልክቱንና የድርጅቱን ስም ኢንተርሊንክ የሚለው ከስልክ ቁጥር ጋር እንደዚህ በፎቶ እንደዚህ ላኩልኝ። ላኩለት ለሙባረክ ይላክልኝ። እንልካለን። እሺ ክርስቲያን ኮኔክስ አሁን ነው ምን ለሙቤ እንላክ ምን ትያለሽ? ይቀበር የማይቻለው አሁን አቢባ እናትዮ እና ባልዮ ቤተሰብ አባት ያለ ሰው አይገናኝም። ታዲያ በቃ አስክሬኑ ወጥቶ እንዲገባ ኤጀንሲው ማድረግ ይችላል፣ ያድርግላቸው። ሁለተኛው ደግሞ እንዴት ነው የሞተችው? አሟሟቷን ማጣራት አለብሽ። በቃ እኮ እሱን ነው እኮ የምንጠይቀው። አሁን ኤጀንሲ ልምጣና ሀቢባ ይቅርታ አንዴ ይኸውልሽ፣ እኛ ውክልና የሰጠን እኮ ተስፋዬ ውክልና የሰጣት ለመዲና ሚያዝያ 6 የተጻፈ ደብዳቤ እንደኛ ሆና ሬሳ ከሳውዲ አረቢያ ወደ ኢትዮጵያ እንድታመጣ ነው። ይሄ ሳይሆን ቀርቶ ግን እንደገና
ሞታለች ብላ በ17 የዛሬ ሳምንት በ17 ሞታ ተቀብራለች ብላ መልእክት ሰጠችን። እኛ እንደገና ደግሞ የነገ ሳምንት ወደ አዲስ አበባ ስንሄድ አዲስ አበባ ሄደን ለምንድን ነው እንደዚህ ሆነ ብለን እንደገና ደብዳቤ ጽፈናል። እሱን ሁሉ እኮ ልክ ያለው አሁን ሙባረክ እጅ ገብቷል። ቅድም በነገሳ በኩል ልክ ይለታለሁ። እኛ ትቀበር የሚል አልጻፍንም። አስመስሎ ጽፎ የተስፋዬ ፊርማ አስመስሎ ጽፎ ካልሆነ በስተቀር ሬሳ ይምጣልን እዚህ በኢትዮጵያ በሀገሯ ትቀበር ነው ያለው። ይሄንን ኬት እንዳመጣችና ያንን እንዳነበበች ሰላምም ቅድም እንደዛ ሲታወራ እኔ ጌስት ላይ ነበርኩ እየሰማሁት ነበር። እሷም ኬት እንዳመጣች አሁንም በቃ የእህታችን የልጃችን ሬሳ ይምጣና በሀገሯ ትቀበር። የእኛ ጥያቄ ይሄ ነው። እዛ ቅበሩልን አላልንም። ኬት እንዳመጡና ለምን ባለፈውም እኮ በ21 የጻፍነው ደብዳቤ በሚያዝያ 6 ላይ የጻፍነውን ደብዳቤ እኮ አስመልክተን ከውጭ ጉዳይ ሚኒስቴር ስንጽፍ እኛ ምንድን ነው ያልነው? እንዴት እንደሞተች ለምን እኛ ሳንፈቅድ በዛ እንደተቀበረች ይሄ ትክክለኛ መረጃ ለእኛ ይምጣልን ነው ያልነው። አቦ ሰምተሽኛል? አዎ ሰምቼ